ሰላም ሰላም እንዴት ዋላችሁ? በዛሬው ፕሮግራማችን እንግዲህ የምናየው የስትረንግዝ ግሬዲንግ ሲስተም ይሆናል ማለት ነው። እሱም በዋናነት ለሃይ ስኩል መምህራን፣ ለኮሌጅ እና ለዩኒቨርሲቲ መምህራን የተማሪዎቻቸውን ግሬድ ማኑዋል ከሆነ አሰራር ለየት ባለ በኤክሴል አሰራር ጊዜን በሚቆጥብ እና ቀልጠፍ ባለ አካሄድ እንዲከውኑ ያስችላቸዋል ማለት ነው። ስለዚህ ጋር እንደምታዩት ቤዚካሊ እዚህ ጋር የተማሪዎች ስም ይኖረናል። ስም አለ እዚህ ጋር ነምበር አለ። እንዲሁም ሳብጀክቶችን እዚህ ጋር ፖፕሌት ማድረግ ይቻላል ማለት ነው። አጠቃላይ 5 ሳብጀክቶችን እዚህ ጋር ሜንሽን አድርገናል። እዚህ ጋር የምንሰራው ምንድነው ቶታል ይሆናል ማለት ነው። ቶታል በምንሰራበት ጊዜ ሲምፕል የሆነ አፕሮች ነው የምንከተለው። እኩል ይሆናል ምልክት ወይም ኢኳል ሳይን ከተጫን በኋላ ቀጥታ እንደምናደርገው ሳም የሚለውን ፋንክሽን እዚህ ጋር ፖፕሌት ያደርግልናል። ሳምን ደብል ክሊክ ስናደርግ ምንድነው የምናደርገው? ከዚህ 5 ሳብጀክት አለ። አምስቱንም ሳብጀክቶች እንዲደምርልን ስንፈልግ ሁሉንም ሴሌክት እናደርጋለን ማለት ነው። እዚህ ጋር እንደምታዩት አንድ የተከፈተ ክንፍ አለ። እሱን ክንፍ እንዘጋና ኢንተር ስንለው ምን ያደርጋልናል? የአምስቱንም ድምር እዚህ ጋር ሳም አፕ አድርጎ ያመጣልና ማነው ሲምፕሊ ምን አደረገው ምን ነው ሌሎችንም ተማሪዎች እንዲደምርልን እዚህ ጋር ምልክት አለች። መስቀል ምልክት ስትመታ ምን እናደርጋለን? ወደ ታች ድራግ ኤንድ ድሮፕ እናደርጋለን ማለት ነው። ኮተን እንለቀዋለን። የሁሉንም እየደመረ ያመጣልናል ማለት ነው። ቀጣይ የምንሰራው ደግሞ አቬሬጅ ወይም ደግሞ ፐርሰንቴጅ የምንለው እሱን በምንሰራበት ጊዜ በተመሳሳይ የእኩል ይሆናል ምልክት ኢኳል ሳይን ከተጫን በኋላ ምንድነው የምናደርገው? አቬሬጅ የሚለውን እዚህ ውስጥ እናገኛለን ማለት ነው። ፖፕሌት አድርገን አቬሬጅ ፋንክሽን እሱን ከተጫን በኋላ ምንድነው የምናደርገው? ሲምፕሊ ቶታሉ አለን ለእያንዳንዱ የመጀመሪያውን አንድ ቴዲ የሚል ለምሳሌ እዚህ ጋር አለ። እሱን ብቻ ቶታሉን በመምረጥ ሲካፈል ለአጠቃላይ ሳብጀክቱን የምናደርገው ማለት ነው። አቬሬጁን ለማምጣት ሲካፈል አጠቃላይ 1 2 3 4 5 ሳብጀክት አለን። ሲካፈል ለ5 ካደረግን በኋላ እዚህ ጋር አንድ ቅንፍ የተከፈተ አለ። እሱን ቅንፍ ስንዘጋ እሱን በመዝጋት ኢንተር ምን ያደርግልናል? እዚህ ጋር አቬሬጁን ሰርቶል። እሱንም ድራግ ኤንድ ድሮፕ ስናደርግ ምን አደረገ? አቬሬጁን ሰራልን ማለት ነው። እዚህ ጋር ደግሞ ግሬድ ነው የምንሰራው። ግሬዲንግ ሲስተም እንግዲህ ምንድነው ኮሌጆቹ እንደ ተቋሙ የግሬድ አሰጣጥ ሲስተም ሊለያይ ይችላል። ለምሳሌ 90 ያመጣ እና ከዛ በላይ ኤ ሊባል ይችላል። ከ75 በላይ ያመጣ ደግሞ ቢ ሊባል ይችላል። ከ50 በላይ ያመጣ ሲ፣ ከዛ በታች ያመጣ ኤፍ ሊባል ይችላል። ኢት ዲፔንድስ እንግዲህ እንደየተቋሙ የግሬድ አሰጣጥ ስርዓት የተለያየ ሊሆን ይችላል ማለት ነው። እሱን በምንሰራበት ጊዜ አሁንም ኢኳል ሳይን በመጫን ኢፍ ኮንዲሽናል ስቴትመንት ነው የምንጠቀመው። ኢፍ ለምሳሌ አቬሬጁ ግሬተር ዛን ኦር ኢኳል ቱ 90 ከመጣ ኮማ አንደር ኮቴሽን ማርክ ምን እናደርገዋለን? የዚህ ተማሪ ውጤቱ ወይም ግሬዱ ኤ ይባል የሚል ህግ ይኖራል። ኮማ አሁን ደግሞ ቢ ያመጡት ተማሪዎች እንሰራለን። ኢፍ የዚህ ተማሪ ውጤት አሁን ምን ከሆነ ግሬተር ዛን ኦር ኢኳል ቱ 75 ከሆነ ኮማ አንደር ኮቴሽን ማርክ ምን እናደርገዋለን? ቢ እንለዋለን ማለት ነው። አሁንም እዚህ ጋር ኮማ እንልና ሲ ለሚያመጡ ተማሪዎች ደግሞ እንሰራለን። ኢፍ ይሄ ተማሪ ግሬተር ዛን ኦር ኢኳል ቱ 50 የሚያመጣ ከሆነ ኮማ አንደር ኮቴሽን ማርክ ምን እንለዋለን? ሲ እንለዋለን ማለት ነው። ሲ አሁን ደግሞ ኤፍ ለሚያመጡና ከዛ በታች ለሚያመጡ ተማሪዎች እንሰራለን። ኢፍ ይሄ ተማሪ ምን ካመጣ ለዛ ኦር ኢኳል ቱ 49 ካመጣ ኮማ አንደር ኮቴሽን ማርክ ኤፍ እንላለን ማለት ነው። ኤፍ እንላለን። አሁን የመጨረሻው ውጤት ላይ ደርሰናል። ይሄን ካደረግን በኋላ ምንድነው የምናደርገው? የከፈትነውን ቅንፍ ያህል እንዘጋለን ማለት ነው። ስለዚህ ጋር 1 2 3 4 ቅንፍ ተከፍቷል። በአራት እንዘጋለን። 1 2 3 4 ሆነ ማለት ነው። ኢንተር በምናደርግበት ጊዜ ድራግ ኤንድ ድሮፕ ስናደርግ እዚህ ጋር ምን ያደርጋል? የሁሉንም ግሬድ እንደዚህ ይሰራልናል ማለት ነው። ለምሳሌ እዚህ ጋር እንደምታዩት 71 ነው። 71 ማለት በፎርሙላው መሰረት 71 የሚያመጣ ተማሪ ከ75 በታች ስለሆነ ሲ ነው የሚሆነው ማለት ነው። ሌትስ ሴይ እዚህ ጋር ለምሳሌ አንድ ሳምፕል ለማየት እስኪ 0 እናድርገው።
ወይም አንዳንድ ብለን እንስጣቸው እነዚህ ከ49 በታች ከሆነ ደግሞ ምን ያደርገዋል? ኤፍ ያደርገዋል ማለት ነው እዚህ ጋር። በተመሳሳይ እዚህ ጋር ለምሳሌ 500 ብንሰጠው ወይም እዚህ ጋር 100 ብናደርግላቸው እና ቁጥሩን ብንቀይረው ይሄንን 100 እናድርገው እስኪ። እሺ 90 ሲመጣ ምን አደረገው? አቨሬጁ 90 ሲመጣ እዚህ ጋር ውጤቱንም ኤ አደረገው ማለት ነው። ሶ እዚህ ጋር አፕዴት ካለ አፕዴት ቁጥሮቹን በምንቀያየርበት ጊዜ ምን ያደርጋል ማለት ነው? ቶታሉን ባይ ዲፎልት ራሱ ፎርሙላው ራሱ ይቀይራል። አቬሬጁንም በራሱ ይቀይራል። ግሬዱንም በተመሳሳይ ይቀይራል ማለት ነው። ይሄኛውን ፎርሙላ ተከትሎ ራሱ ይቀይረዋል ማለት ነው ውጤታችንን። when it comes to ራንክ ላይ ደግሞ በምንመጣበት ጊዜ አሁንም እኩል ይሆናል መርጫን ራንክ ብለን ስንጽፍ እዚህ ጋር ራንክ ይመጣልናል ማለት ነው። ሶ ራንክ ፋንክሽን ምንድነው የሚያደርገው? ቤዚካሊ እነዚህን አሁን ለምሳሌ ቴዲን ብንወስድ ቴዲ ላይ ከተጫን በኋላ ምን ያደርጋል? አሁን እዚህ ጋር ጄ7 የሚል ይመጣል። ጄ7 ማለት ምንድነው? ጄ ከዚህኛው ኮሎመን 7 ቁጥር ደግሞ እዚህ ጋር ያለው ሮ ነው። ስለዚህ ኢንተርሴክሽኑ ነው ማለት ነው ጄ7 ማለት። እሱን ከተጫን በኋላ ይሄ ውጤት ማለት አቬሬጁ የቴዲ አቬሬጅ ነው። ሶ ምንድነው የምናደርገው? ኮማ እዚህ ጋር ኮማ እናደርግና ቴዲን ከአስሩም ተማሪዎች ጋር አወዳድረን ነው ማለት ነው ራንክ የምናደርገው። ራንኪንግ አልጎሪዝሙ የሚሰራው እንዴት ነው? የመጀመሪያውን የቴዲን እንመርጣለን። ከዛ ኮማ አደረግን። ከዛ ቀጥለን ከሁሉም ተማሪዎች ጋር እንደዚህ እናወዳድረዋለን። ይሄን ካደረግን በኋላ ምን እናደርጋለን? ኤፍ4ን እንጫናለን። ኤፍ4 ሶ ኤፍ4ን ስንጫን ከፋንክሽን ኪ ኤፍ4 ማለት ከኤፍ1 እስከ ኤፍ12 አለን ኪቦርዳችን ላይ። ኤፍ4ን በምንጫንበት ጊዜ እንደዚህ ይቀየራል ማለት ነው። እሱን መልሰን አንድ ቅንፍ ከፍተናል፣ አንድ ቅንፍ እንዘጋና ኢንተር ስንለው ምን ያደርግልናል? አሱንም ተማሪዎችን ራንኪንግ አልጎሪዝሙ ያወዳድርና ደረጃ ይሰጣቸዋል ማለት ነው። ሲምፕሊ ደረጃ ይሰጣቸዋል። ማኑዋሊ መምህራኖች የአንዱ ተማሪ ከአንዱ እያወዳደሩ ራንክ እንደሚሰጡት ሲስተሙ ምን ያደርጋል ማለት ነው። እዚህ ጋር ለምሳሌ የመቶ ተማሪዎች ሊስት ፖፕሌት ቢደረግ እዚህ ሊስት ቢደረግ የመቶ ተማሪዎች ስም ዝርዝር ከነ ውጤታቸው የመቶውንም ተማሪ ራንክ አወዳድሮ ውዝን ስፕሊት ሰከንድ ራሱ ካልኩሌት አድርጎ እንደዚህ ያስቀምጥልናል ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት ስታተስ አለ። እንግዲህ አንድ ተማሪ አልፏል፣ ወድቋል፣ ወይም ደግሞ ኤክሰለንት ነው፣ ቬሪ ጉድ ምናምን ብሎ እነሱ የሚሰሩ ሪማርክ ወይም ስታተስ ሊሰራለት ይችላል። ይህን ለምሳሌ እኛ ስታተስ ሲምፕሊ አልፏል፣ ወድቋል በሚል ብቻ ለመስራት ያስችለናል። እሱን ለማድረግ ምንድን እናደርገው? ኢኳል ሳይን በመጫን ኢፍ ብቻ ነው የምናደርገው። ኢፍ አንድ ተማሪ ከ50 በላይ ካመጣ አልፏል ባይ ዲፎልት፣ ከ50 በታች ካመጣ ደግሞ ምን ሆነ ማለት ነው? ወድቋል ማለት ነው። ስለዚህ እሱን ለመስራት ኢፍ ካልን በኋላ እዚህ ጋር ይሄን ተጫን። ይችን በአቬሬጅ አናት ሁሉ የምንሰራው ወድቋል አልፏል የሚለውን እዚህ ጋር ነው የምንወስነው። ስለዚህ ኢፍ አቬሬጁ ግሬተር ዛን ኦር ኢኳል ቱ ስንት ከሆነ 50 ካመጣ ኮማ አንደር ኮቴሽን ማርክ ፓስ እንለዋለን ማለት ነው። ፓስ አልፏል ኮማ ኢፍ አሁን ደግሞ ለወደቁ ተማሪዎች እንሰራለን ወይም ላላለፉት ኢፍ አሁንም አቬሬጃቸው ምን ከሆነ ለዛ ነው ኢኳል ቱ 49 ከመጣ ኮማ አንደር ኮቴሽን ማርክ ፌል። ከዛ እናደርጋለን ፌል ምን ካደረግን በኋላ ስንት ቅንፍ ነው የከፈትን? አንድ ሁለት ሰው ሁለት ቅንፍ ካዘጋለን አንድ ሁለት ኢንተር። እሱን አድርገን ድራግ ኤንድ ድሮፕ ስናደርግ እዚህ ጋር ሁሉም ፓስ ሆነ ማለት ነው። ሶ እዚህ ጋር እንደምታዩት አቬሬጁ ምንድነው ማለት ነው? ሁሉም ከ50 በላይ ናቸው ማለት ነው። አሁን ለማሳየት ያህል እስኪ ከ50 በታች እንዲመጣ አድርገን እንስራው። ለምሳሌ እዚህ ስም አስረኛ የወጣውን እስኪ ውጤቱን በጣም ዝቅ አድርገን ቴስት እናድርግ እስኪ። ልክ እዚህ ጋር አቬሬጁ ለምሳሌ ስንት መጣልን? አሁን ውጤቱን ስናቀናንሰው 45 መጣ። 45 ማለት ደግሞ ከ49 በታች ነው ማለት ነው። በፎርሙላው መሰረት ከ49 በታች የሆኑ ተማሪዎች አቬሬጃቸው ምን ይሁን ብለናል? ፌል እንዲሆን ፌል ሚል ስታተስ እንዲሰጣቸው አድርገናል። ስለዚህ እዚህ ጋር እንደምታዩት ፌል ብሏል ማለት ነው። ኔክስት ደግሞ በደንብ አድቫንስድ የሆኑ ስራዎችን እንሰራለን። በጣም አመሰግናለሁ። ቴንክ ዩ